አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ተከታታዮች እንዴት ናችሁ? አናችሁ ወይ? እናንተ እንዴት ናችሁ? በሌላችሁበት በጣም ይጠብቃችሁ። ዛሬ በጣም ያሳዘነኝ ነገር ሁላችንም ሶሻል ሚዲያ ላይ ተጠቃሚ ስለሆን ሳናየው አንቀርም እና ላይቭ ላይ የተገደለችው አለች። በጣም አንጀቴን የበላችው ገና የ27 ዓመት ወጣት ናት እያሉ ነው። ገና ቆንጆ ነች፣ ገና ሕፃን ልጅ ነች። በጣም ብዙ ተስፋ ነበራት። ጓደኛ ማለት እህት ማለት ነው። መቼም እህትን አለማመን አይቻልም። እኔ ሁልጊዜ ምን እላለሁ፣ በዚች ምድር ላይ መልካም ጓደኛና መልካም ትዳር የሰጠው ሰው የሁለቱም ሀገር አምሮለታል እላለሁ። ዱንያውም አኼራው ነው። መልካም ጓደኛ ማለት ገበናን ጠባቂ ነች፣ እናት ነች፣ እህት ነች፣ ጓደኛ ነች፣ ሁሉን ነገር ማለት ነው። ትዳርም እንደዛው ግን አሲር አንጥታ ደብዱብ ስጦታ ሰጥታ ሌላ ስጦታ ይመጣልሻል። ግን እንዴት ቻለች? ጓደኞቻችንን እንዴት አድርገን ግን አብረን እየበላን አብረን እየጠጣን እኛም ሀበሾች ተወጥቷል ይሄ ነገር። ግን ለምን ክፋት ለምን በጓደኞቻችን ላይ ለምን እንቀናለን? ይህ ሁሉ ነገር ቅናት ነው። ገደያ የሚያመጣው ቅናት ነው። እቺ ልጅ ሞተች፣ የእሷን እድል ማግኘት አትችልም። ኃጢአት ገባች እንጂ አሁንች ያስገደለቻትን የገደላትን የእሷን ቻንስ ማንም ማግኘት አይችልም። ቅናት ከባድ ነው። ግን መልካም መሆን ሁልጊዜም ለራስ ነው እና ከቅናት መንፈስ ራሳችንን እንድናወጣ ሁሉም ሰው ራሱን እንዲፈትሽ የቅናት መንፈስ ካለበት እኔ የምር እማቃት ያህል ነው የተሰማኝ። በጣም ነው ያለቀስኩት። በጣም የሆነ እህቴን ያጣሁና ጓደኛዬን ያጣሁ ነው የመሰለኝ። ሁላችንም እቺ የሰው ሀገር ዜጋ ስለሆነ የሰው ሀገር ሰው ስለሆነች ጣታችንን ወደ እነሱ ልንቀስር እንችላለን። ግን ሁላችንም መካከል ቀናተኛ ጓደኛ ይኖራል፣ ቀናተኛ ቤተሰብ ይኖራል። ግን ይህ ቅናት የሚባለውን መንፈስ ብናስወግደው እኔ አልሐምዱሊላህ ጓደኛም ያለችኝ አንዲት ጓደኛ ነች። እሷም ራሷን አሳልፋለን የምትሰጥ ነች እና እንዳው ፈጣሪ ይጠብቀን ከመጥፎ ጓደኛ። ወዳጄን ጥላቴን እኔ ከጥላቴ እኔ እጠበቃለሁ። ወዳጅ መስሎ ጥላትን ግን ስለማናቀው አንተ ጠብቀን ይላሉ የድሮ ሰዎች። ወዳጅ መስሎ ጥላት በጣም ከባድ ነው። ካጠፋን በኋላ ነው ስለዛ ስለ ሰው ማንነት የሚያውቀው። ያ ሰው በቃ ሞት ባይሆን በቅርብ ጊዜም እንደዚሁ ሚዲያ ላይ ሲዟዟር ያየሁት አለ። በጣም ያስለቀሰኝ ጓደኛዋ ሀበሻ ናት። እንዳውም ያቺ የኛው ሀበሻ ናት። እቺ ያው በሽጉጥ ተገደለች እንጂ የሰው ሀገር ዜጋዋ፣ የኛ ደግሞ እስከ ልጇ ነበረ
ጓደኛዋ ጋር ተጣልታ ታርቃ ቤቢ ሻወር ላድርግልሽ ነው ምናምን ነገር ተብሎ መርዛ ብልታት የገደለቻት። ለጊዜው ተሰውራለች ሲባል ነበር። ግን የሰው ደም ሰውን ያጠፋ ሰው መንፈሳችን ያ ሰው ሊሰወር ይችላል። ግን እስከ መቼ ከፈጣሪ እስከ መቼ ድረስ ይሰወራል? ከህሊና እስከ መቼ ድረስ? ክፉ የሰራ እኮ ህሊናችን እንቅልፍ እኮ መተኛት አንችልም። ህሊና የሚባለው ነገር በጣም ከባድ ነው። ፈጣሪ ጥሩ ጓደኛ ይስጠን። ጓደኛ ማለት በጣም ከባድ ነው። በጣም ጓደኛ አብሮ እየበላ አብሮ እየጠጣ ግን በዚህ ደረጃ ሞትን መመኘት ማለት በጣም ይከብዳል።